ውጪ አሏት ብለን እንጠርጥር። ልክ ስከፍተው ደወሉላት። እንግዲህ ዘማሪ ስለሆነች ትታወቃለች። ይሄኔ እዚሁ ቁጭ ብሎ የሚያያል እንዴ አንቺ ልትበይ መብራት እስኪ ይዋት ድንገት እንደው መታ ከሆነ እኔ ምንም እንትን ገስት ማየት አልቻልኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግለሰብ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ቀኗ ታማልዳለች ብላ ታስተምራለች። ስለ ሰንበት አማላጅነት አማላጅናት ሰንበት እሁድ ቀን ማለት ነው። ሰንበተ ክርስቲያንን እሁድ ማለት ነው። እግዚአብሔር አብን በእኔና በአንተ ያመኑትን ሰዎች እነሆ አምጥቻቸዋለሁ ማርልኝ ብላ ትለምነዋለች። ለማኛ ማናት? ሰንበተ ክርስቲያን። ሰንበተ ክርስቲያን ማለት ምን ነው? እሁድ። ማንን የምትለምነው? እግዚአብሔር አብን። ምን ብላ? በአብና በቀኗ በእሁድ ልክ በእኔና ነው ጌታችን እንደተናገረው በእኔም እመኑ በአባቴም እመኑ ብሎ እንዳለው ማለት ነው። እሁድ ራሱ የሚያምኑ በእሷም በቀኗም የሚያምኑ ማለት ነው። ከአብ እኩል ጫማዋን ስታንጠራራ ይታይ ማን ጫማዋን ስታለካካ እና ቀን ሁሉ ጭምር። እስኪ አት ድንገት ካለች 7 ሰው ይታየኛል፣ ግን ማየት አልቻለም። ዘማሪት ካለች የለችም ወንድም ነው። ያው ሰንበት ትማልዳለች። ዘማሪት እታች ሆነሽ እንደምታይ ምንም አልጠራጠርም። ወዲያውኑ አሁን እየደወሉ ነው የሚያስወጧቸው። እዛ ቤት አትግቡ ብለን አልጩ አይደል ወይ? እዛ ቤት ገባችሁ ማለት መረጃ ያመጡባችኋል። እና እባካችሁ የተቻላችሁን ያህል እዛ ቤት አትግቡ ነው የሚሉት። ለምን? በመረጃ እንደሚወራ ስለሚያውቁ። ስለዚህ አንድ ግለሰብ ሳይሆን ቤተክርስቲያኒቱ ኦርቶዶክስ ቀን ያማልደኛል ብላ ትላለች። ስለዚህ ውሃ ታማልዳለች ብሎ ቢልህ ዳንዬ፣ መቼም የአቦዬን ውሃ ለቅሷን ከተቀበልን የዚችኛዋን ደግሞ ቢያንስ ጸሎቷን ልንቀበል ይገባል። ውሃ ታማልዳለች እኮ ተባለ ዛሬ። ድርሳነ ውሃ መጠበቅ ነው ያለብን። በረከቷ አይደርባችሁና ለእናንተ ቆማ ስትጸልይ በላይ ይሉሃል። የውሃ በረከት ይደርባችሁና በዚህች ዕለት ከእናቷ ባህር ከምትባል ማህፀን ተጸነሰች። በእኔና በአንተ ያመነ እኔንም በሚያምር ዕቃ ያስቀመጠኝ ኦርቶዶክስ በሆነ የሳቄ ምንጭ አሁንማ ቅርቅር ይለኛል። ለመሳቅ ስፈልግ እኮ ገድሉን ማረሳው እኔ ስንት አለ ድክም የሚያደርግ እኮ ሳሎ ላይ እስክንፈራፈር ድረስ የሚያስቀኝ ቀስ እያልኩ ነው የምለቀው። በዚች እምነት መኖር ለእኛ መልካም ነው ይለዋል። እንዲህ አይነት ነገር እየተሰማ እንዴት አየው? ለአቦዬ ካለቀሰች ለእነሱ ማትማልድበት የለም። ውሃ ታለቅሳለች። አባቴ ከኔ ምንም አልቀመሱ። አውዱን አልተረዳኸውም፣ ተሳስተሃል። አስገቡት የሚል አካውንት ያለው አውዱን አልተረዳኸውም። አስገቡት። እሺ ያገባ ነውስ
እሺ ቢል እንዴት ነህ? ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? ከኦርቶዶክስ ውሃ ታማልዳለች ማለት ታማልዳለች፣ ትጸልያለች ለእናንተ ማለት እንዴት ነው? ታማልዳለች ውሃ ትጸልይልሃለች። ማርያም ታማልዳለች። አዎ ይሄ ማለት ትጸልይልሃለች አይደል? ማርያም ቃል ኪዳኗ ይሰራልኛል ማለት ነው። አዎ። ስለዚህ በቃል ኪዳኗ ትለምናለች አይደል? ትለምናለች አይደለም፣ አትጸልይም። ሁልጊዜ ስለ እኔ ትለምናለች ማለት ሳይሆን በሕይወተ ሥጋ ስለሌለች ቃል ኪዳኗ ይሰራልኛል። እግዚአብሔር ያውቃታል። እኔ እኮ ወደዛ ስጸልይ እግዚአብሔር ነው የሚሰማኝ። ወደ ማርያም አይደለም እንዴ የምትጸልየው? ታዲያ እግዚአብሔር ነው የሚሰማው እንዴ? ሳሊ ለነ ቅድስት እያልክ ምን ችግር አለ? እንዴት ምን ችግር አለ? ሳሊ ለነ ቅድስት ብለህ ስትል ሳሊ ለነ ቅድስት እኮ ነው ያልከው። ሳሊ ለነ ቅዱስ አይደለም እኮ ቅድስት ነው ያልከው። አዎ ችግር የለውም። ቅድስት ብለህ ስትል ለእግዚአብሔር ነው እንዴ ማለት? ቅድስት ይባላል እግዚአብሔር። እዚህ ጋር አንድ ነገር አለ። ሳሊ ለነ ቅድስት ብለህ ስትል ቅድስት ሆይ ለምኝልን አይደል ብለህ የምትለው ውዳሴ ማርያም ላይ በቃ ለምኝልን ነው ማለት። ስለዚህ ለአንተ ትለምንልሃለች አይደል? አዎ በቃ አለቀ። ውሃ ትለምንልሃለች ለአንተ ማለት ከምን አንጻር? ከምንም አንጻር ልክ ማርያም እንደምትለምንልህ ውሃ ትለምንልሃለች ማለት እንግዲህ ያመነ የተጠመቀ በሚለው ምናልባት እግዚአብሔር ስለ ጥምቀት ውሃ ትለምንልሃለች መንፈስ ካልተወለድ የሚለው ስለሆነ ለምልጃ የተወሰደ እሱ አልጠይኩም ወንድሜ። ውሃ ትለምንልሃለች ወይ ነው ያልኩህ። እንግዲህ የለመነችለት ካለ እሱ ይናገር። እኔ እንደዛ አለ። እሺ ቀንስ ትለምንልሃለች? ቀንም ይሄም ያ የደረሰለት ሰው ነው መናገር የሚችለው። እኔ እዚህ ጋር ስላልሆነልኝ ማለት አልችልም። እሺ ቤተክርስቲያን ቀን ትለምናለች ብላ ብትጽፍ ትሳሳታለች ወይስ ትክክል ትሆናለች? ማለት አትበል እንደ አማርኛ። ቤተክርስቲያን ቀን ትማልዳለች ብላ ብትል ትክክል ነች ወይ ትሳሳታለች? እኮ የማለደችበት ምክንያት እኮ አለው። ዝም ብሎ ያለ መነሻ ሀሳብ ይሆናል። መነሻ ሀሳብ ይኖረዋል። እሺ ስለዚህ እሁድ ቀን ለምናለህ ታውቃለህ? ለአንተ ምህረት ከእግዚአብሔር ዘንድ ቀኗ ራሱ ማለት ነው። እንግዲህ ያ የተባለበት የራሱ አውድ ይኖረዋል። እኔ ገና ምንም አላልኩም፣ ግን ለምናለህ ታውቃለች ወይ ነው ያልኩህ። ለአንተ እኔ አላውቅም በራሴ ሰንበት ወይ ለምኝልኝ ብልሃት አታውቅም። በሰንበት ቀን ግን አርፋለሁ። ሰንበት ስለ ሰው ስለሆነ ሰው ስለ ሰንበት ሳይሆን ሰው ስለ እሺ። ግን ሰንበትን ግን ለምኝልኝ ብልሃት አታውቅም። አላውቅም። እሷም ለምናለህ አታውቅም። በሰንበት ቀን እለምናለሁ እኔ ወደ አምላኬ። የጠየቅኩህ መልስልኝ ወንድምዬ፣ ወደ ኋላ አትመልሰኝ ፕሊዝ። አንተ ሰንበትን ለምንሃት አታውቅም። አላውቅም። እሷም ለአንተ ሳትጠይቃት ለምናለህ አታውቅም ወደ እግዚአብሔር አይደል? እሱን አላውቅም። እሱ እንግዲህ ድንጋዮች አፍ አውጥተው ይናገራሉ ብሏል አይደል ክርስቶስ። ያ ነገር ሊገርመን አይገባም። ኦኬ አሁን እኔ ቀኑ ጋር ነው ያለሁት፣ ድንጋዩ ጋር አይደለም። ስለዚህ አሁን ሰንበት እንግዲህ ያው ድንጋይ ቀንም እንደዛ ብለህ ተረዳው ብዬ የጠየቅኩህ። ስለዚህ ጌታ ድንጋዮች ይናገራሉ ብሎ ስላለ ድንጋዮች ተናገሩ እንዴ? ድንጋዮች ተናገሩ? የማይሆን ነገር እንዴ ይናገራል እንዴ? የማይሆን ነገር የተናገረው ኢየሱስ እና ውሸታም ያስብለዋል እኮ። ስለዚህ ውሸታም ነው ያልከው። ምንም ይናገራል፣ ምንም ውሸታም ነው ያልከው። አሁን አንደበት የላትም አይደለ? አያ አንደበት። ስለዚህ ኢየሱስን ውሸታም ነው እያልከው ነው ማለት ነው? አላልኩም። የማይሆን ነገር ነው የተናገረው እኮ አልከኝ። አላልኩም። የሚሆን ነገር ነው የተናገረው እያልክ ድንጋዮች ይናገራሉ ሲል እኮ ተናገረ ወይ ታስብለዋል። ይናገራሉ። ስለዚህ ተናገረ ወይ ነው ያልኩህ። ተናገረ። ታዲያ ድንጋዩ ተናገረ? እሱ ይናገራል ብሏል። መናገር እኮ ድንጋዮች ይናገራሉ ማለት ተናገረ ወይ? ድንጋይ ተናገረ ወይ? እስከዛሬ ይናገራሉ። እሱ ካዘዘ የማይናገር ነገር የለም ወንድሜ። ድንጋዮች ይናገራሉ ብሎ ካለ ጊዜ ጀምሮ ድንጋዮች ተናግረው ያውቃሉ ወይ? እሱ ሌላ ነው ርዕሱ። እዛ ጋ ግን ይናገራሉ ብሎ ነው። በቃ ሁለተኛ እንዳይላመድ እሺ። የማታውቀውን ዝም ብለህ አታወራ። ደግሞ ጌታን የማይሆን ነገር ይናገራል እያልክ መንጠራራት ነው። በል አሁን ስርዓት ያዝ። የሚሆን እውነትን አሁን በቃ ስርዓት ያዝ አልኩህ። ኦኬ ስርዓት ያዝ። ጌታ ማሪ ነው። ምሕረትን ጠይቅ። እሺ ለተጠየቀው ጥያቄ መልስ ያቀተ ያላለውን ድንጋዩ ተናገሩ ብሏል ብለህ አልክ። ድንጋዩ ተናገሩ ይናገራሉ ነው ያልኩት። አድመጥ እኮ። ስለዚህ ይናገራሉ ማለት እሱ ይናገራሉ ነው ያለው ወንድሜ። ድንጋዮች ብሎ ያላቸው እዛ ጋር እነማንን ነው?
ቀጥታ ነው አይደል እናንተ የምትተረጉ ለራስህ እንደሚመች ብቻ የራስህን ንገረን። የራስህን ድንጋዮች ብሎ ያላቸው እዛ ጋር ማን ነው? ድንጋዮች ነው። በቃ አታውቅም። አየህ አታውቅም። ለዚህ ነው ብለህ እንዳመጣልህ የምትናገር። ድንጋዮች ማለት ለአንተ ድንጋዮች ነው። መጽሐፍ ቅዱስን ቁጭ በልና አንብብ። እሺ ቴንኪው። ከአንተም እኮ ሰንበት እንዳልከው ማለት እኮ ነው ወንድሜ። ሰንበት ምንድን ነው እሱ? ሰንበት ነው ድነት ያገኝበት ቀኑ ነው ወይስ ምንድን ነው? ቀኑ ነው አይደል? ሰንበት ማለት እንግዲህ ሰንበት ስለ ሰው ነው፣ ሰው ስለ ሰንበት አይደለም ብያለሁ። ወዳጄ ቀኑ ነው ወይ ሰንበት? እና ቀኑ ከሌለ እንዴት ነው ሰንበትን የምናውቀው? የጠየቁ መልስ ቀኑ ነው ሰንበት ወይስ ምኑ ነው ሰንበት? ቀኑ ነዋ። አለቀ። አቤት ኦርቶዶክሳውያን አለቀ። በቃ ዙሪያ ጥምጥም በቃ አምጠህ ቀኑ ነው ትለኛለህ። ቀኑ ነው በቃ ሰንበት ማለት ቀኑ ነው። ምንም መጨነቅ የለብህም። ኦኬ። ስለዚህ ቀን ስለ አንተ ትለምንልሃለች ወይ ነው ያልኩህ። እሑድ ቀን ቅድም አንተ ወደ እሷ ለምነህ ትለምንልሃለች ስል አይ እኔ እሷን አልለምንም እኔ በሰንበት ቀን እግዚአብሔር እለምናለሁ እንጂ አልክ። እሷ አንተ በማታውቀው ሁኔታ ለአንተ ትለምንልሃለች። እግዚአብሔር ሆይ ብላ ሰንበት ራሷ ቀኑ እሑድ ቀን ምን ችግር አለ? ስማልቦ ነገር ለእግዚአብሔር የሚሳነው ነገር የለም። ሊሆን ይችላል። በቃ እሱ ጋር ነው የመጣው ማለት ነው። ሁሉም ቻይ ነው እኮ እሱ። ምንም እሺ ሊገርመን አይገባም። እግዚአብሔር ምንም ብቻህን አታውራው ብዬ እኔ እኮ ጨረስኩ ጥያቄን። ወደሚቀጥለው ላይ እንሂድ። አምላካችንን አብ ወልድ መንፈስ ቅዱስን የሚተካከለው አለ? ማንም አይተካከለው። እሺ አብ ወልድ መንፈስ ቅዱስ እሺ እዚህ ጋር አውቄ ነው እሑድ የሚለውን የማስገባው። ኦኬ አንተ በአብ ታምናለህ ማለት በእግዚአብሔር አብ ታምናለህ? አዎ በአብ ወልድ መንፈስ ቅዱስ አምናለሁ። በአንድ አምላክ የጠየኩህን መልስልኝ። በእግዚአብሔር አብ ታምናለህ? ኦኬ በአብ ወልድ መንፈስ ቅዱስ ማንም እንደሚያምን አውቃለሁ። ክርስቲያን የሆነ በእግዚአብሔር አብ ታምናለህ አይደል? እሺ በእሑድስ ታምናለህ? ማለት እግዚአብሔር አብን እንደምታምነው እሑድን ታምናታለህ? አይ የእግዚአብሔር ሌላ ያ ሌላ አታገናኝ። የጠየኩህን መልስልኝ። በእግዚአብሔር አብ ታምናለህ ስላው ብለኛል። በእሑድስ ታምናለህ ወይ ነው ያልኩህ። ሰንበተ ክርስቲያን ብዬ አከብራታለሁ እንደ ቀን ማለት ነው እንጂ እንደ ወይም ማስተካከያ አላከብራትም። እግዚአብሔር አብን ታከብረዋለህ ያላልኩህም ታምነዋለህ ወይ ነው ያልኩህ። ልክ እሱን በጠየኩት ጥያቄ እሑድንም ታምናለህ ወይ ነው ያልኩህ። ታከብራለህ አላምንም። እንደ እምነት መሰረት እኮ አይገናኝም። አላምንም። እግዚአብሔር አብን ግን አምነዋለሁ ብለኛል። በተለይ አካሉ በአብ በእምነት ማለት ጋር አምነዋለሁ። እሑድን ግን አላምንም። ኦኬ ማለፊያ ይላል። ማለፊያ እንዳትወጣ እሺ። ለአንተም ደውለውልህ እንዳያስወጡ። ምን ይላል ይሄ ወንድማቸው? ምን አስወጣኝ ያሉት? እሺ ምን ይላል ይሄ? ስለ ሰንበት አማላጅነት ይላል። እሺ ሰንበተ ክርስቲያንም እግዚአብሔር አብን ምንድን ነው በእኔና በአንተ ማለት በእኔና በአንተ እሺ በለው ያመኑትን ሰዎች እነሆ አምጥቻቸዋል አሉና ማረኝ ብለው ትለምናለች። ማርልኝ ብላ ትለምናለች። እስኪ አንብበው አንተ ላልገባኝም ሰብሰብ አድርገው አንብበው እስኪ። እሺ ሰንበተ ክርስቲያን ማለት እሑድ ነው አይደል? ናት አይደል? ሰንበተ ክርስቲያን ሰንበተ አይሁድ ቀዳሚት ናት አይደል? የአይሁድ ሰንበት። ሰንበተ ክርስቲያን ግን እሑድ ናት አይደል?
እሺ ሰንበተ ክርስቲያን እሁድ ማለት ነው። እግዚአብሔር አብን በእኔና በእሷ በራሷ ማለት ነው። በእኔና በአንተ የምትለው እግዚአብሔር አብን ነው። በእኔ የምትለው እሁድ ራሷን ነው። በእኔና በአንተ ያመኑትን ሰዎች እነሆ አምጥቻቸዋለሁና ማርልኝ ብላ ተለምነዋለች። ምን ለማለት ነው? አልገባኝ። እሺ ቅድም ስጠይቅህ በአብ ታምናለሁ ብዬ ስል አምነዋለሁ ብለኸኛል። በእሁድስ ታምናለሁ ብዬ ስል አላምንም ብለኸኛል። ቤተ ክርስቲያንህ ግን በአንተ ያመኑትን አምጥቻቸዋለሁ ነው። በአንተ ያመኑትን አይደለም፣ በእኔና በአንተ ያመኑትን ነው ያለችው። በእኔና በአንተ ያመኑትን ቢሆን እሺ፣ ያመኑት እግዚአብሔር አብ ነው። ቀን እሁዱ አመጣችሁ እንላለን። ይሄ ግን በእኔና በአንተ ነው ያለችው። በእኔና በአንተ ያመኑትን ሰዎች እነዚህ ሰዎች ያመኑቱ በእግዚአብሔር አብና በእሁድ ነው። በሰንበተ ክርስቲያን በእሁድ ማለት ነው። ከአብ እኩል ነው የታመነችው። ሰው እግዚአብሔር አብን እንደሚያምነው ሰው እሁድን በእናንተ ቤተክርስቲያን ያምናል። አይ አይደለም። ይሄ እዚህ ጋር ምን አለ መሰለ አማላጅነት ነው። እዚህ ጋር እኛ አስገድደን ወይንም እምነቱ የሚለው ነገር የለውም። መጽሐፉን ታውቀዋለህ? ቤተክርስቲያን ይሁን እንጂ ማለት ነው። መጽሐፉን ታውቀዋለህ? ወይት መጽሐፉን ታውቀዋለህ? መጽሐፉን እኮ ቅድም እንትኑ ስታሳይ ነበር ሲገለጸውና እንትኑ ገለጸው። መጽሐፉን ታውቀዋለህ? ከዚህ በፊት እኔ አላነበብኩትም ከአሁን በፊት። በቃ ባላነበብከው ወንድሜ ቢኒ እኔ አሁኑኑ ዛሬ አሳይቼህ በማታውቀው መጽሐፉን አንብቦ በጨረሰን